ግንኙነት የለኝም። ፍጹም አይደለም። የምትሰሙኝ ከሆነ እንደምን ዋላችሁ፣ እንደምን አመሻችሁ። ይመስገን። እኔ መቼም እድለኛው ዮናታንን ልክ የዛሬ ዓመት ሶስተኛ ዓመቱን ሲያከብር እና ብዙ ትዝታ አለኝ። የዛን ዕለት በተደረገው ፕሮግራም ላይ ከፍተኛ የሆነ የፈንድሬዚንግም በተደረገበት ጊዜ አንዳንድ ሁኔታዎች ነበሩና እስካሁን አስታውሳቸዋለሁ። የሱ ማስታወሻ ቤቴ ተሰቅሏል። አንድ ፔንቲንግ ጊዜ ወደ ቤቴ ገብቻለሁ እና እድለኛው ዮናታንን እንዴት እንደምገልጸው በጣም እቸገራለሁ። ጠንካራ ነው፣ ሀሳበ ቅኑ ነው፣ ከራሱ በላይ ለሌላ አሳቢ ነው። ህይወትን በቀና የሚመለከት ወጣት ነው። እሱ ያገኘውን የህይወት እድል ወይም ክህሎት ለሌሎች በሱስ የተጠመዱ ወጣቶችና ጎልማሶች እንዲያገኙ ይጥራል። ቀን ሌሊት አይልም፣ ይሰራል። ብዙ ቦታዎች ሄዶ የራሱን ጉዳይ ሳይደብቅ ያካፍላል። የማገገሚያውን ማዕከል ትልቅ ሆኖ ማየት የሚሻ ትብብርን የሚፈልግ በህብረት መስራትን መርሆ የሚያደርግ ወጣት ነው። እዚህ ካገኘሁት በኋላ የዛሬ ዓመት ከእሱ ጋር በተደጋጋሚ አወራለሁ። በማወራበት ጊዜ በጣም ከፍተኛ የሆነ ሀሳብ ህልም ያለው ከጎኑ ለመቆም ከመፈለግም በላይ ነው ያለሁት እና ሮተሪንም ጆይን እንዲያደርግ እኔ ሮቴሪ ያለኝ ላለፉት 13 ዓመታት እና ሮተሪ ጆይን እንዲያደርግ አድርጌው ሮተሪ ውስጥ ተቀላቅሎ ከኛ ጋር አብሮ የሚያገለግል ዮናታን 22 ዓመት በሱስ ተጠምጄ ነበር። 3 ጊዜም አገግሞብኝ ነበር። ከዛ በኋላ ወጥቼ ነው እኔ ትዝ የሚለኝ ነው። አንድ ጊዜ ምን አለ፣ ወደ ጳውሎስ ሆስፒታል ሄጄ አድኑኝ፣ በቃ አድኑኝ፣ ምንም ተስፋ ያለኝ ሰው አይደለሁም ብሎ እዛ ከገባ በኋላ ነው ውጤት እያለ ስንት ልጆች ናቸው በዚህ ሁኔታ ውስጥ እየተጓዙ ያሉት? በጣም ብዙ። አንዳንድ ጊዜ ቁጭልና የ3 ልጆች አሉ፣ 3ቱ ልጆቼ ድነዋል ወይስ አልዳኑም? ከዛስ የልጅ ልጆቼስ? አሁን የምጨነቀው ሞር ለልጅ ልጆቼ ሆኗል። ልጆቼ አልፈውታል ያስባል። ግን በየትምህርት ቤቱ ያለው የፒር ግፊት አሁን ቅድም እዚህ ያየነው ኤግዛክትሊ እሱን ልጅቷ አልፈልግም እያለች ወደዛ ልትገባ